ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁልኝ? በጣም ደህና ነኝ አልሐምዱሊላህ። እናንተ ጋር እንዴት ነበር ስራ ቆይታ ሁሉ ሰላም? እንግዲህ ዛሬ ይዤላችሁ የመጣሁት እንደምታዩት በጣም የሚያምርና የሚጣፍጥ በማንኛውም ሰዓት ልትበሉት የምትችሉ በትንሽ ደቂቃ የሚደርስ በሻይ በፍጥሪያ ሰዓት በቃ በማንኛውም ጊዜ ልትበሉትም ልትሰሩትም የምትችሉትን ቀለል ያለ ኩኪስ ይዤላችሁ መጥቻለሁ። ተከታተሉኝ። የተጠቀምኳቸው ግብአቶች 3 ኩባያ ዱቄት፣ 1 ሻይ ማንኪያ ቫኒላ፣ 1 ሻይ ማንኪያ ቤኪንግ ፓውደር፣ ሩብ ሻይ ማንኪያ ጨው፣ እንዲሁም 4 ሻይ ማንኪያ ስኳርና 4 ሾርባ ማንኪያ ስኳርና 1 ኩባያ ሞቅ ያለ ወተት ይሄኛውም ባይሆን ያኔ ግዴታ አይደለም። እንትኛውን ሚልክ ፓውደሩን መጠቀም ትችላላችሁ ካለላችሁ ማለት ነው። ሚልክ ፓውደሩን ለብ ባለ ውሃ ትበጠብጡትና እሱንም መጠቀም ትችላላችሁ። እንዲሁም ሩብ ኩባያ የገበታ ቅቤ የቀለጠ ተጠቅሜ ያለሁኝ። ቅቤው በጣም አሪፍ ነው፣ ያለሰልሰዋል። በጣም ምርጥ ነው የሚያደርገው፣ ከለሩንም ያሳምረዋል። እሱን ተጠቅሜ ያለሁኝ። እንደዚህ አቀላቅለን እናቦከዋለን። ለየት ቀለል የሚያደርገው ነገር ሰዓት ቅደም ተከተል መጠበቅ ምናምን ያን ያህል አስፈላጊ አይደለም። አንድ ላይ ታቦኩታላችሁ፣ ታሹታላችሁ፣ አለቀ። መጀመሪያ ይሄ ነው ምናምን የሚባል ያን ያህል እንትን የሚለው ነገር የለም። ፕሮሰሱ ቀለል ያለ ነው ለማለት ነው። እና በጣም የሚጣፍጠው፣ በጣም ትወዱታላችሁ። በማንኛውም ሰዓት መስራት የምትችሉት ነገር ነው። ደግሞ ተከታተሉኝ፣ ቪዲዮውን ይሉኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አዲስ ጀማሪ ነኝ። ያው አቀባበላችሁ አሪፍ ከሆነ ኢንሻአላህ አሪፍ ነገር ይዤላችሁ እመጣለሁኝ። ያው የመጀመሪያም ስለሆነ ነው አሁን ላይ። እና እንደዚህ በጣም ታሹታላችሁ፣ ትንሽ እስኪለሰልስ ማለት ነው። በጣም እንደለሰልስ እሽት ታደርጉታላችሁ። ከዛ እንደዚህ አድርገን ቅርጽ እናወጣለታለን ማለት ነው። እኔ ስለቸኮልኩኝ ቶሎ እንዲደርስልኝ ስለፈለኩኝ ዝም ብዬ እንደዚህ ነው የማደርገው። እናንተ ግን ቅርጽ ማውጫ ምናምን ከፈለጋችሁ በማንኛውም አይነት ቅርጽ ማውጫ ማድረግ ትችላላችሁ። ለሆነ ቦታ ማቅረብ ምናምን ብትፈልጉ በቅርጽ ማውጫ ቢሆን አሪፍ ነው፣ ያምራል። እንደዚህም ሆነ ያምራል እኮ፣ ግን ደግሞ በቅርጽ ማውጫ ቢሆን በጣም ያምራል ይበለጥና። እኔ እንደዛ አድርጌ ሰርቼ ልጨርስ ነው። ወደ ዘይት ልጨምር ነው። ዘይቱ ላይ ደግሞ ዘይቱን አግየዋለሁኝ። አሁን ላይ ግን በጣም መጋር የለበትም። ትንሽ መካከለኛ ሙቀት ላይ መሆኑ ነው መብሰል ያለበት። ምክንያቱም ዘይቱ በጣም ከጋለ ከላይ ቶሎ ይበስልና ማለት ውስጡ አይበስልም፣ ወይም ደግሞ መልኩ አያምርም፣ ቶሎ ይቃጠላል። በዛ ላይ አይከፍትም እና ውስጡ አይከፍትም ዘይቱ ከበሰለ በጣም ማለት ዘይቱ በጣም ከፈላ ለማለት ፈልጌ ነው። እና መካከለኛ ሙቀት ላይ አድርጉት። ዘይቱን በጣም አታምቁት። እንደዚህ ቀስ እያለ ሲበስል በጣም ነው የሚያምረው። ከለሩ ራሱ እዛው ዘይቱ ላይ ሆኖ ራሱ በጣም ሲያምር እስኪውት ዋላ እና በጣም ነው የሚያምረው። እንግዲህ ሰርቼ እየጨረስኩ ነው። በቃ በትንሽ ደቂቃ 5 ደቂቃ እንደዛ አይወስድባችሁም። ለአንዴ ብክት እሽት አድርጋችሁ ከዛ ጥብስ ማለት ነው። እና እንደዚህ እያልኩ እየጨረስኩ ነው። እንደምታዩኝ ደግሞ አበረታቱኝ፣ ሰብስክራይብ አድርጉኝ። እኛም እርስ በርሳችን እንተጋገዝ። የመዳም ቅመሞች ለሰው ብቻ አይደለም እና እኛንም ይሁን ለማለት ነው። ይበልጥ ደግሞ በቅርጽ ማውጫ ቢሆን እንዴት አባቱ እንደሚያምር ማሻአላ። አሁን ራሱ ሲያምር እና እንደዚህ እያደረጋችሁ አይት በጣም ነው የሚያምረው። እና ወዳችኋለሁኝ። ሰብስክራይብ ማድረግ እንዳትረሱ። በተለይ በአሪፍ ስራ ይዤላችሁ እመጣለሁ ኢንሻአላህ። ባይ